ጋይስ ነጻነትን ይህ አሻንጉሌት ይዤ ተቀበልኳት። ከዛ ደግሞ ይህ ቸኮሌት ልሰጣት ነው ማለት ነው። ሰርፕራይዝ እናደርጋታለን። አሁን እዚህ ውስጥ ሆቴል እየጠበቀችኝ ነው ጋይስ። ይህ እንግዲህ ቮይስ ኦቨር ነው። ማይኬ አልሰራም ነበር፣ ግን ተስፋ መቁረጥ የሚባል የለም እኛ ጋር ስግጥፍምስ። እንግዲህ ተመልክቷት። አሁን እሷ ከወንድሞቿ ጋር መጣችና ያው እንደምትመለከቱት ተቀበልኳት ማለት ነው። በጣም ነው ደስ ያለኝ ሳያት። እንግዲህ ትምህርቷን ጨርሳ ነው ከዝዋይ ወደዚህ የመጣችው ወደ አዲስ አበባ። በአንድ ሰዓት ከምናምን ገባች። የቾኮሌትም ሰጥቼ ሰርፕራይዝ አደረኳት እላችኋለሁ። እና በጣም ነው ደስ የሚለው። ወንድሞቿ ሰላም አላልኳቸውም፣ ቢካዝ ፎከሴ እሷ ላይ ነበረ። በቃ እየጠበቅኳት ስለነበረ በጉጉት እና በቃ በጣም የዋህ ነች። እዚህ እወድሻለሁ አልኳት፣ እኔም እወዳለሁ አለች። በጣም የዋህ ነች፣ ልቧ በጣም ንጹህ ነው። ወንድሞቿን ተዋወቅኩኝ። በጣም አሪፍ ወንድሞች ናቸው። እሷ በደህና መግባቷን ለማረጋገጥ ከዝዋይ ወደ አዲስ አበባ አብረዋት ነው የመጡት ማለት ነው። ደስ አይልም ግን? ከዛ ትንሽ ወሬ ያወራን፣ አመሰግናለሁ አለችኝ። እኔ ደግሞ በቃ ለእሷ ያለኝ ክብር እና ምን ያህል ትልቅ ደረጃ እንደምትደርስ ነገርኳት። ደጋግሜ ነው የነገርኳት። ባይዘ ቢካዝ ማወቅ አለባት እቺ ልጅ ከአሁን በኋላ ተመልሳ ቆሎ ወደ መሸጥ እንድትገባ አልፈልግም። ምክንያቱም ትልቅ ደረጃ መድረስ ነው የሚገባት። ጋይስ ቀጣይ ቪዲዮ ተመልከቱ እስኪ።